የዳሎቻ ከተማ ውሃና ፍሳሽ አገልግሎት ጽሕፈት ቤት በዱቤ ጎደባሞ ቀበሌና በገቴ ኩቴዮ ቀበሌ ከህብረተሰቡ ጋር በመቀናጀት የንጹህ መጠጥ ውሃ አገልግሎትን ተደራሽ አደረገ። በዳሎቻ ከተማ አስተዳደር በሁሉም ቀበሌዎች ለህብረተሰቡ የንጹህ መጠጥ ውሃን ተደራሽ ለማድረግ በመንግስትና በህብረተሰቡ ትብብር የሚከናወኑ ስራዎች ተጠናክረው ቀጥለዋል። በዚህም መሰረት የዳሎቻ ከተማ አስተዳደር ውሃና ፍሳሽ አገልግሎት ጽሕፈት ቤት በዱቤ ጎደባሞ ቀበሌና በገቴ ኩቴዮ ቀበሌ ከህብረተሰቡ ጋር በመቀናጀት ከ1.5 ኪሎ ሜትር በላይ የንጹህ መጠጥ ውሃ መስመር በመዘርጋት አገልግሎቱን ተደራሽ ማድረግ ችሏል። ይህ ስራ በከተማው የንጹህ መጠጥ ውሃ አቅርቦትን ለማጠናከር ከሚከናወኑ ተግባራት መካከል አንዱ መሆኑን የተገለጸ ሲሆን የቀበሌዎቹ ነዋሪዎች ለውሃ ፍለጋ ረጅም ርቀት መጓዝ ያለባቸውን ችግር በመቀነስ የቀን ከቀን ኑሯቸውን እንዲያቀላጥፉ ይረዳል ተብሏል። ለፕሮጀክቱ በሁለቱም ቀበሌዎች በድምሩ ከ510 ሺህ ብር በላይ በህብረተሰቡና በመንግስት ወጪ መደረጉን ጽሕፈት ቤቱ ገልጿል። በቀበሌዎቹ የተዘረጋው የንጹህ መጠጥ ውሃ መስመር ቦኖ በከተማው ዙሪያ በሚገኙ አጎራባች የወረዳው ቀበሌዎች ድንበር ላይም ያሉ የህብረተሰብ ክፍሎችንም ተጠቃሚ እንደሚያደርግ ተገልጿል። የዳሎቻ ከተማ ዋና ፍሳሽ አገልግሎት ጽሕፈት ቤት ኃላፊ አቶ ሙሳ አወል በቀበሌዎቹ አዲስ የተገነቡት የንጹህ መጠጥ ውሃ ቦኖዎች በይፋ ማስጀመራቸውን ገልጸው በቀጣይም የከተማውን ሁሉንም የህብረተሰብ ክፍል ተደራሽ ለማድረግ ስራዎች እየተጠናከሩ መሆናቸውን ገልጸዋል። አያይዘውም በከተማው ላሉ ሁሉም ቀበሌዎች የንጹህ መጠጥ ውሃ አገልግሎት ተደራሽ እንዲሆን ተጨማሪ የመስመር ዝርጋታ የውሃ ቦኖ ግንባታ ስራዎች እየተካሄዱ መሆኑንም ጠቁመዋል። ነዋሪዎቹም በአካባቢያቸው የተዘረጋውን የንጹህ መጠጥ ውሃ አገልግሎት ቀደም ሲል ያጋጠማቸውን የውሃ እጥረት ችግር በመቀነስ ለኑሯቸው አስፈላጊ እፎይታ እንደሚያመጣ ገልጸው ለተደረገው ስራም ምስጋናቸውን አቅርበዋል።